ሰላም ሰላም እንዴት ናችሁ? ከኢዚ ቲቶር ነው። ዛሬ የስድስተኛ ክፍል አካባቢ ሳይንስ ምዕራፍ 3ን እናያለን። ወደ ትምህርታችን። ምዕራፍ 3 የተፈጥሮ አካባቢ ነው። የመጀመሪያው ርዕስ የምስራቅ አፍሪካ የአየር ንብረት ክልሎች። መጀመሪያ የአየር ሁኔታ እና የአየር ንብረት ልዩነታቸውን እናያለን። የአየር ሁኔታ በአጭር ጊዜ የሚታይ የአየር ልዩነት ነው። በቀን ውስጥ የሚኖረው ዛሬ የሚኖረው የአየር ንብረት እና ነገ የሚኖረው፣ ቀን ላይ የሚኖረው የአየር ንብረት እና ማታ የሚኖረው የአየር ንብረት፣ እነዚህ በአጭር ጊዜ ውስጥ የሚኖረው የአየር ልዩነት የአየር ሁኔታ ይባላል። የአየር ንብረት ደግሞ የረጅም ጊዜ የአየር ሁኔታ ድምር ውጤት ነው። ቢያንስ አንድ አካባቢ ላይ ለ30 ዓመት የሚኖረው የአየር ሁኔታ ድምር የአየር ንብረት ይባላል። ልዩነታቸው ምንድነው? የጊዜው ርዝመት ነው። አንድነታቸው ሁለቱም የሙቀት፣ የዝናብ፣ የአየር ግፊት፣ የነፋስ ሁኔታውን ያካትታሉ። ሌላው የምናየው የምስራቅ አፍሪካ የአየር ንብረት ልዩነቶች። በኢትዮጵያ፣ ኬንያ፣ ታንዛኒያ ያሉ ከፍተኛ ቦታዎች ዝቅተኛ ሙቀት አላቸው ወይም ቀዝቃዛ ቦታዎች ናቸው። በከፍተኛ ቦታ ዓመታዊ አማካኝ የሙቀት መጠን 6 ዲግሪ ሴንቲግሬድ ነው። በዝቅተኛ ቦታዎች ሎውላንድ እና ረባዳማ አካባቢዎች ደግሞ ዓመታዊ የሙቀት መጠኑ 26 ዲግሪ ሴንቲግሬድ ነው። የዝናብ ሁኔታው አብዛኛው የምስራቅ አፍሪካ ክልል ደረቅ ነው። ነገር ግን በኢትዮጵያ ከፍተኛ ቦታዎች፣ በኬንያ አካባቢዎች፣ በታንዛኒያ፣ በዩጋንዳ፣ በሩዋንዳ እና በቡሩንዲ ለግብርና የሚበቃ ዝናብ ይገኛል። የዝናብ ወቅት ደግሞ የተለያዩ አካባቢዎች የተለያየ የዝናብ ወቅት ነው ያላቸው። የአፍሪካ ሰሜናዊ ክፍል ከሰኔ እስከ መስከረም ድረስ ነው ዝናብ የሚያገኙት። ከምድር ወገብ በስተደቡብ ያሉት ከታህሳስ እስከ የካቲት ነው የሚያገኙት። ከምድር ወገብ አካባቢ ያሉት ከጥቅምት እስከ ሚያዝያ ነው የሚያገኙት። አሁን የአየር ንብረት ይዘቶችን እናያለን። የአየር ንብረት ማለት ቅድም እንዳየነው በአንድ ቦታ ለረጅም ጊዜ ቢያንስ ለ30 ዓመት የሚታይ የአየር ጸባይ ነው። የአየር ሁኔታ ደግሞ በየቀኑ በየሰዓቱ የሚታየው የአየር ለውጥ ነው። የአየር ንብረት በውሃ፣ በእጽዋት፣ በእንስሳት ስርጭት እና በአፈር አይነት ላይ ተጽዕኖ ያሳድራል። ዋና ዋና የአየር ንብረት ይዘቶች እና ቅዝቃዜ፣ እርጥበት፣ የአየር ግፊት እና ነፋስ። የአየር ንብረት ይዘቶች የሚባሉት ሙቀትና ቅዝቃዜ፣ እርጥበት፣ የአየር ግፊት እና ነፋስ ናቸው። አሁን የአየር ንብረት ክልሎችን እናያለን። የአየር ንብረት ክልል ምን ማለት ነው? በአንድ አካባቢ ተመሳሳይ የአየር ጠባይ የሚታይበት የመሬት ክፍል ነው። በተለይ በሙቀትና በዝናብ መጠን መሰረት ይገለጻል። የተወሰነ አካባቢ ላይ ሁሌ ዝናብ ይኖራል። ሌላ አይነት አካባቢ ላይ ደግሞ ሁሌ ሙቀት ይኖራል። እነዚህ የተለያዩ አካባቢዎችን ስም ሰጥተናቸው በአራት ከፍለናቸዋል። በምስራቅ አፍሪካ የሚገኙ ዋና ዋና የአየር ንብረት ክልሎች ብለን በአራት ከፍለናቸዋል። አንደኛ የሳር ምድር ሞቃታማ ክልል፣ ሁለተኛ የበረሃ ክልል፣ ሶስተኛ የባህር ዳርቻ ሞቃታማ ክልል፣ አራተኛ የደጋ ክልል። የመጀመሪያው የሳር ምድር ሞቃታማ ክልል የሚባለው በከፍተኛ እርጥበትና በደረቅ አካባቢ መካከል ከ5 ዲግሪ እስከ 15 ዲግሪ ሰሜንና ደቡብ ንፍቀ ክበብ ላይ ይገኛል። በሞቃትና እርጥብ አካባቢና በበረሃ መካከል ስለሚገኝ የሽግግር ቀጠና ተብሎ ይታወቃል። በማዳጋስካር ምዕራባዊ ክፍል በብዛት ይገኛል። የሳር ምድር ሞቃታማ ክልል ማለት ነው። ሶስቱን አንዴ በደንብ ለመያዝ ሞክሩ። ሶስቱን ነጥቦች በከፍተኛ እርጥበትና በደረቅ አካባቢ መካከል ላይ ከ5 ዲግሪ እስከ 15 ዲግሪ ሰሜንና ደቡብ ንፍቀ ክበብ ላይ ይገኛል። በሞቃትና እርጥብ አካባቢና በበረሃ መካከል ላይ ስለሚገኝ የሽግግር ቀጠና ተብሎ ይታወቃል። በማዳጋስካር ምዕራባዊ ክፍል በብዛት ይገኛል። ሁለተኛው የበረሃ ክልል ነው። በሶማሊያ፣ በኤርትራ እና ሌሎች ዝቅተኛ አካባቢዎች ላይ ይገኛል። ዓመታዊ ዝናብ ከ250 ሚሊ ሜትር በታች ነው። ቀን በጣም ሞቃት ነው፣ ሌሊት ቀዝቃዛ ነው። ስለዚህ ዕለታዊ የሙቀት ልዩነቱ ከፍተኛ ነው። ቀን ላይ ሙቀት ነው፣ ከዛ ማታ ላይ ቅዝቃዜ ነው። ድንገተኛ ዝናብ በፍጥነት ወደ ትነት ስለሚቀየር ዝናብ ቢዘንብ እንኳን አካባቢው ዘወትር ደረቅ ነው። ስለዚህ የበረሃ ክልል ላይ ምን አየን? በሶማሊያ፣ በኤርትራ እና ሌሎች ዝቅተኛ አካባቢዎች ላይ ይገኛል። ዓመታዊ የዝናብ መጠኑ ከ250 ሚሊ ሜትር በታች ነው።
ቀን በጣም ሞቃት ነው፣ ሌሊት ቀዝቃዛ ነው። ስለዚህ ዕለታዊ የሙቀት ልዩነቱ ከፍተኛ ነው። ድንገተኛ ዝናብ ከዘነበ በፍጥነት ወደ ትነት ስለሚቀየር አካባቢው ዘወትር ደረቅ ነው። ሶስተኛው የአየር ንብረት ክልል የሀሩር ሞቃታማ የባህር ዳርቻ ክልል በደቡባዊ ንፍቀ ክበብ ብቻ ይገኛል። በታንዛኒያ እና ማዳጋስካር በብዛት ይታያል። በሞዛምቢክ የውቅያኖስ ሞገድ ተጽዕኖ ምክንያት ዓመቱን ሙሉ ከፍተኛ ሙቀትና በቂ ዝናብ አለው። የሀሩር ሞቃታማ የባህር ዳርቻ ክልል ምን አየን? በደቡባዊ ንፍቀ ክበብ ብቻ ይገኛል። በታንዛኒያ እና ማዳጋስካር በብዛት ይታያል። በሞዛምቢክ የውቅያኖስ ሞገድ ተጽዕኖ ምክንያት ዓመቱን ሙሉ ሙቀትና ዝናብ አለው። አራተኛው የደጋ ክልል ነው። በኢትዮጵያ፣ ኬንያ እና ታንዛኒያ ከፍተኛ ቦታዎች ላይ ይገኛል። በዝቅተኛ ሙቀት ምክንያት የኪሊማንጃሮ እና የኬንያ ተራራ ጫፎች በበረዶ ይሸፈናሉ። በጣም ቀዝቃዛ ከመሆኑ የተነሳ ማለት ነው። በተራራ ተጽዕኖ የሚፈጠረው ዝናብ ጉባ ገብ ዝናብ ወይም ኦሮግራፊክ ወይም ሪሊፍ ተብሎ ይታወቃል። ከፍታ በጨመረ ቁጥር የዝናብ መጠን እየጨመረ ይሄዳል። ስለዚህ የደጋ ክልል ላይ ምን አየን? በኢትዮጵያ፣ ኬንያ፣ ታንዛኒያ ከፍተኛ ቦታዎች ላይ ይገኛል። በዝቅተኛ ሙቀት ምክንያት የኪሊማንጃሮ እና የኬንያ ተራራ ጫፎች በበረዶ ይሸፈናሉ። በተራራ ተጽዕኖ የሚፈጠረው ዝናብ ጉባ ገብ ዝናብ ኦሮግራፊክ ወይም ሪሊፍ ተብሎ ይታወቃል። ከፍታ ሲጨምር የዝናብ መጠንም እየጨመረ ይሄዳል። አሁን የአየር ንብረት ተቆጣጣሪዎችን እናያለን። ሁሉም አካባቢ ላይ ያለው የአየር ንብረት አንድ አይነት አይደለም። አንዳንድ ቦታ በጣም ሞቃት ነው፣ አንዳንዱ ቀዝቃዛ ነው። አንዳንድ ቦታ በጣም እንዲሞቅ፣ አንዳንዱ በረሃማ እንዲሆን፣ አንዳንዱ ቦታ ደግሞ ቀዝቃዛ እንዲሆን የሚያደርጉት ነገሮች ምንድን ናቸው የሚለውን ነው የምናየው። እነሱም ከምድር ወገብ ያለው ርቀት፣ ከፍታ፣ ከባህር ያለው ርቀት እና የውቅያኖስ ሞገድ ናቸው። አንደኛ ከምድር ወገብ ያለው ርቀት። አንድ ቦታ ከምድር ወገብ ያለው ርቀት በአየር ንብረት ላይ ተጽዕኖ አለው። በ23.1 ዲግሪ ሰሜን እና ደቡብ ንፍቀ ክበብ መካከል ያሉ አካባቢዎች ፀሐይ በቀጥታ ታርፍባቸዋለች። በዚህ ምክንያት ቦታው ከፍተኛ ሙቀት፣ ከፍተኛ ዝናብ እና ዝቅተኛ የአየር ግፊት ይኖረዋል። ይህ አካባቢ ሞቃት የሀሩር የአየር ንብረት ክልል ቅድም ያየነው ማለት ነው። ሞቃት የሀሩር የአየር ንብረት ክልል ተብሎ ይጠራል። በተቃራኒው ከምድር ወገብ ርቀው ያሉ አካባቢዎች ፀሐይ በሰያፍ ነው የምታርፍባቸው። በዚህ ምክንያት አነስተኛ ሙቀት፣ አነስተኛ ዝናብ እና ከፍተኛ የአየር ግፊት ይኖራቸዋል። ስለዚህ ከምድር ወገብ በቅርብ ያሉ ሀገሮች ሞቃትና እርጥብ ናቸው። ርቀው ያሉ አካባቢዎች ደግሞ ቀዝቃዛና ደረቅ ናቸው። ሁለተኛው ከፍታ ነው። ከፍታ ሲጨምር የአየር ሙቀት ይቀንሳል። ከፍ ወዳለ ቦታ በሄድን ቁጥር ቅዝቃዜው እየጨመረ ነው የሚሄደው። ስለዚህ ከፍታ የአንድ ቦታ የአየር ንብረት ተቆጣጣሪ ነው። በምስራቅ አፍሪካ እንደ ኢትዮጵያ እና ኬንያ ያሉ ሀገራት በከፍተኛ ተራራዎች አምባ ምድሮች ላይ ይገኛሉ። ከፍተኛ መልክዓ ምድር ምክንያት ሞቃት አየር ንብረት የላቸውም። ከፍታ ላይ ስላሉ ሞቃት አይደሉም። በዝቅተኛ መልክዓ ምድር ላይ ያሉ ሀገራት ግን ከፍተኛ ሙቀት አላቸው። ስለዚህ በተመሳሳይ የምድር ወገብ ርቀት ላይ ያሉ ቦታዎች በከፍታቸው ምክንያት የተለያየ አየር ንብረት ሊኖራቸው ይችላል። ከምድር ወገብ ያላቸው ርቀት አንድ አይነት ቢሆን ራሱ በከፍታቸው ምክንያት አንዱ ከፍ ያለ አንዱ ዝቅ ያለ ከሆነ የተለያየ የአየር ንብረት ይኖራቸዋል። ከፍ ያለው ቦታ ቀዝቃዛ ይሆናል፣ ዝቅ ያለው ቦታ ሞቃታማ ይሆናል ማለት ነው። ሶስተኛው የአየር ንብረት ተቆጣጣሪ ከባህር ያላቸው ርቀት ነው። ቦታዎች በተመሳሳይ የምድር ወገብ ርቀት ላይ ቢሆኑም በተመሳሳይ ከፍታ ላይ ቢሆንም እንኳን ከባህር ባላቸው ርቀት ምክንያት የተለያየ የአየር ንብረት ሊኖራቸው ይችላል። በባህር ጠረፍ አካባቢ ያሉ ሀገራት በክረምትና በበጋ ወቅት ጉልህ የሙቀት ልዩነት አያሳዩም። በባህር ጠረፍ ላይ ያሉ አካላት ክረምትና በጋ ላይ ጉልህ የአየር ንብረት የሙቀት ለውጥ አያሳዩም። በባህር ጠረፍ ቅርበት ምክንያት የአየር እርጥበትና ሙቀት የተመጣጠነ ይሆናል። በተቃራኒው ከባህር ጠረፍ የራቁ አካባቢዎች በክረምት በጣም ሞቃት፣ በበጋ ደግሞ በጣም ቀዝቃዛ የአየር ንብረት ይኖራቸዋል። አራተኛው ተቆጣጣሪ የውቅያኖስ ሞገድ ነው። የውቅያኖስ ሞገድ ማለት በነፋስ ኃይል በመገፋት ከፍተኛ እንቅስቃሴ የሚያደርግ የውቅያኖስ ውሃ ነው።
ከሞቃት አካባቢ የተነሳ ሞገድ አካባቢውን ያሞቃል። ስለዚህ በዚህ አካባቢ ሞቃት የአየር ንብረት ይኖራል። በቀዝቃዛ አካባቢ የሚነሳ ሞገድ አካባቢውን ያቀዘቅዛል። በዚህ ምክንያት ቀዝቃዛ የአየር ንብረት ይፈጠራል። ለምሳሌ በምስራቅ አፍሪካ ዳርቻ የሚገኘው የሞዛምቢክ ሞቃታማ ሞገድ በሞዛምቢክ እና በማዳጋስካር ሞቃታማ የአየር ንብረት እንዲኖር አድርጎታል። ርዕስ የምስራቅ አፍሪካ የተፈጥሮ ሀብቶችን ነው። የተፈጥሮ ሀብት ምን ማለት ነው? የተፈጥሮ ሀብት ማለት በተፈጥሮ የሚገኝና ለኑሯችን መሰረት የሆነ ነገር ነው። ውሃ፣ አፈር፣ አየር፣ ዛፎች የመሳሰሉት ሁሉ የተፈጥሮ ሀብቶች ናቸው። የተፈጥሮ ሀብቶች በሁሉም ቦታ እኩል አይገኙም። አንዳንድ ቦታ ላይ እንደ ልብ የሚገኝ ነገር ሌላ ቦታ ላይ ላይገኝ ይችላል። አንዳንድ ቦታ ላይ የማይገኝ ነገር ሌላ ቦታ ላይ እንደ ልብ ሊገኝ ይችላል። ምክንያቱም እያንዳንዱ ሀብት ለመፈጠር የሚስማማው የተወሰነ የአየር ንብረትና ሁኔታ ያስፈልገዋል። የአየር ንብረት ደግሞ በሁሉም ቦታ አንድ አይነት አይደለም። የአየር ንብረት በሀብት ስርጭት ላይ ትልቅ ተጽዕኖ አለው። ለምሳሌ ብዙ ዝናብ ያለበት ቦታ ሰፊ ደን፣ የዱር እንስሳት፣ የማሳ እርሻ ይኖሩታል። ጥቂት ዝናብ ያለበት ቦታ ደግሞ እነዚህ ሀብቶች ላይኖሩት ይችላል ማለት ነው። አንዳንድ ሀገሮች ብዙ የተፈጥሮ ሀብት አላቸው። ሌሎች ሀገራት ግን ትንሽ ወይም ውስን ሀብት አላቸው። ይሄ ሲባል ግን ለሁሉም ነገር አይደለም። ለምሳሌ አንድ ሀገር ላይ ብዙ ዛፍ ሊኖር ይችላል። ሌላ ሀገር ላይ ደግሞ ብዙ ዛፍ የሌለበት በረሃ የሆነ ሀገር ሊኖር ይችላል። ያ በረሃ የሆነ ሀገር ደግሞ ብዙ ነዳጅ ሊኖረው ይችላል። ብዙ ዛፍ ያለበት ሀገር ደግሞ ብዙ ነዳጅ ላይ። ስለዚህ አንድ ሀገር ላይ እንደ ልብ ያለ ነገር ሌላ ሀገር ላይ እንደ ልብ ላይኖር ይችላል። አንድ ሀገር ላይ የሌለ ነገር ሌላ ሀገር ላይ እንደ ልብ ሊኖር ይችላል። እናም አንድ ሀገር እንደ ልብ ያለውን ነገር ለውጭ ሀገር ይሸጣል፣ ኤክስፖርት ያደርጋል። የሌለውን ነገር ደግሞ እንደ ልብ ካላቸው ሀገራት ያስመጣል። የምስራቅ አፍሪካ የተፈጥሮ ሀብቶች መካከል አንዱ ማዕድን ነው። ማዕድን ምን ማለት ነው? ማዕድን በምድር ውስጥ በተፈጥሮ የሚገኝና ለሰው ልጆች ጠቃሚ የሆነ ንጥረ ነገር ነው። ብረት አስተኔ ማዕድናት አሉ፣ የብረት አስተኔ ማዕድናት አሉ እና የነዳጅ ማዕድናት አሉ። ብረት አስተኔ ወይም የብረታ ብረት ማዕድን የሚባሉት ወርቅ፣ መዳብ፣ ብረት። የብረት አስተኔ የሚባሉት ደግሞ የኖራ ድንጋይ ለግንባታና ለሌሎች አገልግሎት የሚውሉ ናቸው። የነዳጅ ማዕድናት የሚባሉት የድንጋይ ከሰል፣ የተፈጥሮ ጋዝ ኃይል ለመስጠት ያገለግላሉ። በምስራቅ አፍሪካ ብዙ ማዕድናት አሉ። ነገር ግን ሁሉንም አውጥተን አልተጠቀምንባቸውም። ምክንያቱም ለማውጫ ማሽንና ቴክኖሎጂ ያስፈልጋል። በቂ ማሽንና ቴክኖሎጂ ስለሌለን ሁሉንም አውጥተን አልተጠቀምንባቸውም። ዋና ዋናዎቹ በክልሉ የሚገኙ ማዕድናት ወርቅ፣ መዳብ፣ የድንጋይ ከሰል፣ ብረት፣ የተፈጥሮ ጋዝ፣ የኖራ ድንጋይ ናቸው። የማዕድን ጠቀሜታ ምንድን ነው? ለገቢ ምንጭነት፣ ለሀገርና ለሰዎች ገቢ ያመጣል። የስራ እድል ይፈጥራል። ለሀገር ልማት በሚገኘው ገቢ መንገድ፣ ትምህርት ቤት፣ ሆስፒታል ይሰራል። ለእቃነት ከማዕድን የተለያዩ እቃዎች ለቤትና ለኢንዱስትሪ እቃነት ይውላሉ። ለምሳሌ ከብረት መኪና ይሰራል። ከወርቅ ጌጣጌጦች ይሰራል። በምስራቅ አፍሪካ የሚገኙ ዋና ዋና ማዕድናት ኢትዮጵያ ውስጥ ወርቅ፣ ብር፣ ብረት፣ ከሰል፣ ጨው። ሶማሊያ ውስጥ ነዳጅ፣ ወርቅ። ኬንያ ውስጥ መዳብ፣ ብረት፣ ኒኬል። ታንዛኒያ ውስጥ ወርቅ፣ አልማዝ፣ ዩራኒየም። ኡጋንዳ ውስጥ ግራፋይት፣ ጨው። ሩዋንዳ ውስጥ ወርቅ፣ ነዳጅ። ቡሩንዲ ውስጥ ወርቅ። ሞዛምቢክ ውስጥ አልሙኒየም፣ ነዳጅ፣ ከሰል። የምስራቅ አፍሪካ የማዕድናት አጠቃቀም ተግዳሮቶች የሚባሉት የመሰረተ ልማት እጥረት፣ የሰው ኃይል እጥረት፣ የቴክኖሎጂ እጥረት፣ የሀገር ውስጥ ፍላጎት አነስተኛ መሆን። ማዕድናትን ተገቢ ባልሆነ መንገድ ከተጠቀምናቸው የሚያመጣው አሉታዊ ተጽዕኖ አለ። የአፈርና ውሃ ጥበቃ ችግር፣ የዱር እንስሳት መሰደድ፣ አፈር መሸርሸር፣ አየርና ውሃ መበከል፣ የግብርና ምርት መቀነስ። ውጤታማ የተፈጥሮ ሀብት አጠቃቀም። ውጤታማ የተፈጥሮ ሀብት አጠቃቀም ማለት በአንድ ቦታ ያሉትን የተፈጥሮ ሀብቶች እንደ ውሃ፣ እንስሳት፣ ዛፎች በጥንቃቄና በማክበር መጠቀም ነው። ይህም ግቡ ምንድን ነው? እነዚህ ሀብቶች አሁን ለሚኖሩ ሰዎች ብቻ ሳይሆን ከእነሱም አልፎ ለወደፊት ትውልዶች እንዲቆዩ ማድረግ። የተፈጥሮ ሀብቶች ጠቀሜታዎች ምንድን ናቸው? ለእኛ ለምግብነት፣ ለመድኃኒትነት፣ ለእንጨትና ሌሎች ጥቅሞችን ይሰጡናል እና የተፈጥሮ ሚዛን ይጠብቃሉ። ለምሳሌ እንስሳት በጣም በዝተው እጽዋት ካነሱ ጥሩ አይደለም።
እጽዋት በጣም በዝተው እንስሳት ካነሱም ጥሩ አይደለም። ሚዛኑን መጠበቅ አለበት። የተፈጥሮ ሀብቶች ሚዛኑ የተጠበቀ እንዲሆን ያደርጋሉ። በምስራቅ አፍሪካ ያሉ ዋና የተፈጥሮ ሀብቶች ደኖች፣ ውሃ፣ የዱር እንስሳት፣ ተራሮች፣ ማዕድናት፣ የኃይል ምንጮች እንደ ፀሐይ ኃይል፣ የነዳጅ ኃይል የመሳሰሉት ናቸው። የተፈጥሮ ሀብት አደጋ የህዝብ ቁጥር መጨመር እና በማሳዎች መስፋፋት ምክንያት የተፈጥሮ ሀብቶች አደጋ ላይ ናቸው። የህዝብ ቁጥር በጨመረ ቁጥር ሰዎች ለመኖሪያነትና ለማሳነት ደኖችን ይጨፈጭፋል። በዚህ ምክንያት ደኖች ይጠፋሉ፣ አፈር ይፈልሳል፣ የዱር እንስሳት መኖሪያቸውን ያጣሉ፣ ዝርያቸው ሊጠፋ ይችላል። መፍትሄው ምንድነው? ትክክለኛ አጠቃቀምን ተግባራዊ ማድረግ ነው። እነዚህን ሀብቶች ከጉዳት ለመከላከል የሚከተሉትን መስራት አለብን። አፈር መሸርሸርን ለመቀነስ ዛፍ መትከል፣ በቤት ውስጥ ውሃን በአግባቡ መጠቀም፣ በወንዞች አካባቢ እጽዋትን መትከል፣ ከኢንዱስትሪ ለሚለቀቁ ቆሻሻ ፍሳሾችን መቀነስ እና ወደ ውሃማ አካላት ከመለቀቃቸው በፊት ማጣራት፣ ስለ ተፈጥሮ ሀብት አያያዝ የወጡ ህግና ደንቦችን መተግበር፣ ባዮጋዝን መጠቀም፣ የተቆረጡ ዛፎች ምትክ እጽዋት መትከል፣ እንዲሁም ባዶ ቦታዎችን በእጽዋት መሸፈን፣ በቤት ውስጥ ያገለገሉ ከእንጨት የተሰሩ እቃዎችን በማደስ እንደገና መጠቀም፣ ሀገር በቀል እጽዋትና እንስሳ እንዳይጠፉ ልዩ ልዩ እንክብካቤ ማድረግ፣ እንደ ፀሐይና ነፋስ ኃይል የመሳሰሉትን አማራጭ የኃይል ምንጮች መጠቀም፣ በተቆረጡ ዛፎች ምትክ እጽዋት መትከል እንዲሁም ባዶ ቦታዎችን በእጽዋት መሸፈን፣ ሀገር በቀል እጽዋትና እንስሳት እንዳይጠፉ ልዩ ልዩ እንክብካቤ ማድረግ፣ እንደ ፀሐይና ነፋስ ኃይል የመሳሰሉ አማራጭ ኃይል ምንጮችን መጠቀም። ሌላው የምናየው ርዕስ የምስራቅ አፍሪካ ዋና ዋና የአፈር አይነቶች ነው። አፈር ምንድን ነው? አፈር ከአለቶች ስብርባሪ፣ ከእጽዋትና ከእንስሳት ብስባሽ የተፈጠረ የመሬት የላይኛው ክፍል ነው። ውሃ፣ አየርና ማዕድናትን ይይዛል። ለእጽዋት እድገት ዋነኛ መሰረት። ዋና ዋና የአፈር አይነቶችና የሚገኙበት ሀገር እናያለን። አንዶሶል እና ኒቶሶል ኢትዮጵያ፣ ኬንያ፣ ታንዛኒያ፣ ዛየር ውስጥ። ካምቢሶል እና ላቪሶል ኢትዮጵያ ውስጥ። ፈራሶል እና አክሪሶል ዛምቢያ፣ ሩዋንዳ፣ ቡሩንዲ፣ ማዳጋስካር ውስጥ። ቨርቲሶል ኢትዮጵያ ውስጥ። ዜሮሶል፣ ሊቶሶል፣ ርሞሶል፣ ሶናንቻክ ሶማሊያ እና ኤርትራ ውስጥ። የአፈር መሸርሸር ምንድን ነው? የአፈር መሸርሸር ማለት የመሬት የላይኛው ክፍል በውሃ ወይም በነፋስ ከአንድ ቦታ ወደ ሌላ ቦታ መወሰድ ነው። በዚህ ምክንያት ሊሆኑ የሚችሉ ነገር የአፈሩ አይነት፣ የመሬት አቀማመጥ፣ የእጽዋት መጨፍጨፍ፣ በተዳፋት ቦታ ቁልቁል ማረስ፣ በግጦሽ መሬት ከብቶችን ረጅም ጊዜ ማሰማራት፣ ተራራማ ቦታን ለእርሻ ማዋል፣ በአንድ ቦታ በተከታታይ ማረስ። እነዚህ ለአፈር መሸርሸር ምክንያት የሚሆኑ ነገሮች ናቸው። አሁን የአፈር አጠባበቅ ዘዴዎችን እናያለን። አፈር በጥንቃቄ ካልተያዘ ወደ ጠፍነት ይቀየራል። የአፈር ለምነት ከጊዜ ወደ ጊዜ እየቀነሰ በሄደ ቁጥር ምርታማነት ይቀንሳል። የአፈር ለምነትን ለመቀነስ መጠቀም ያለብን ዘዴዎች ዳግም ድነና ሪፎረስቴሽን፣ ድነና አፎሬስቴሽን፣ ጣምራ የደን እርሻ አግሮፎረስትሪ፣ እርከን ቴራሲንግ፣ አግድም ማረስ ኮንቶር ፕላዊንግ፣ ዘር ማፈራረቅ ክሮፕ ሮቴሽን፣ የተፈጥሮ ማዳበሪያ፣ የሰው ሰራሽ ማዳበሪያ። የመጀመሪያው ዳግም ድነና ወይም ሪፎረስቴሽን ነው። ምን ማለት ነው? በቀድሞ ጊዜ ደን የነበረበት ግን ደኑ ተጨፍጭፎ የጠፋባቸው ቦታዎች ላይ ዛፎችን እንደገና መትከል፣ የጠፉ ደኖችን መመለስ ማለት ነው። ሁለተኛው ድነና ወይም አፎረስቴሽን ነው። ምን ማለት ነው? መጀመሪያ ላይ ደን ያልነበረበት ባዶ የነበረ ቦታ ላይ ዛፎችን መትከል። ይሄ አዲስ የእጽዋት ሽፋን ለመፍጠር ይረዳል። ሌላኛው ጣምራ የደን እርሻ ወይም አግሮ ፎረስትሪ ነው። ዛፎችን ከእርሻ ወይም ከእንስሳት እርባታ ጋር ደባልቆ መትከል። በእርሻ የሚተዳደሩ ሰዎች ወይም በከብት እርባታ የሚተዳደሩ ሰዎች ጎን ለጎን ዛፎችንም መትከል ማለት ነው። ይሄ በአንድ ጊዜ ሁለት ጥቅም እንዲጠቀሙ ያደርጋቸዋል። ከእርሻ ከሚያገኙት ገቢ በተጨማሪ የእንጨት ከዛፍ የሚገኝ የእንጨት እና የፍራፍሬ ጥቅም ያገኛሉ። ሌላው የእርከን ስራ ወይም ሲንግ የሚባለው ደግሞ በተራራማ ቦታ ላይ እርከን ወይም ደረጃ መስራት አፈሩ እንዳይሸረሸር ያደርገዋል። ዝናብ ሲዘንብ አፈር ከጎርፍ ጋር ተጠርጎ እንዳይሄድ ያደርገዋል። ሌላኛው በአግድም መስመር ማረስ ኮንታወር ፕላዊንግ የሚባለው በተራራማ ማሳ ላይ ከተራራው ጫፍ ከተራራው ቀጥታ ሳይሆን
ትይዩ ሳይሆን በአግድም መስመር ማረስ ነው። ውሃን በፍጥነት እንዳይሄድ ይቀንሰዋል፣ አፈር እንዳይሸረሽር ያደርገዋል። ሌላኛው ዘር ማፈራረቅ ክሮፕ ሮቴሽን፣ በአንድ ማሳ ላይ በየዓመቱ የተለያየ የሰብል አይነት መዝራት አረምን ለመቆጣጠር ይረዳል፣ የአፈር ለምነትን ይጠብቃል፣ የአፈር መሸርሸር ይከላከላል፣ በሽታዎችን ይቀንሳል። ሌላኛው የተፈጥሮ ማዳበሪያ መጠቀም፣ ማዳበሪያዎች ለሰብል ማደግ የሚረዱ መድኃኒቶች ናቸው። ሁለት አይነት አለ። አንደኛው የተፈጥሮ ነው፣ ሁለተኛው ሰው ሰራሽ ነው። የተፈጥሮ ማዳበሪያ ወይም ኦርጋኒክ ፈርቲላይዘር ከተፈጥሮ ብስባሽ የሚሰራ ነው። ለምሳሌ የእንስሳት ፍግ፣ እንስሳት የተጸዳዱት ማለት ነው። ማንኛውም የበሰበሰ ነገር እጽዋትን ሊሆን ይችላል፣ እንስሳት የእነሱ ብስባሽ ተፈጥሮ ማዳበሪያ ይባላል። ሌላኛው የሰው ሰራሽ ማዳበሪያዎችን መጠቀም ኬሚካል ፈርቲላይዘር። ይሄ ግን የሚበረታታ መንገድ አይደለም። ለአፈሩ ለምነት፣ ለአፈሩ ጤና የተፈጥሮ ማዳበሪያዎችን መጠቀም በጣም የተሻለ ነው። የኬሚካል ፈርቲላይዘሮች ከፋብሪካ ኬሚካሎች የሚሰራ ነው። በብዛትና ሳያስፈልግ መጠቀም አፈርን ያደክመዋል እና በጊዜ ሂደት ምርትን ያቆማል። የኬሚካል ማዳበሪያዎች ብዙ የጎንዮሽ ጉዳቶች ያሏቸው ናቸው። ስለዚህ ለመጠቀም የሚበረታታው የተፈጥሮ ማዳበሪያ ነው። ሌላው የምናየው ርዕስ የምስራቅ አፍሪካ የውሃ ሀብት ነው። ከምድር ገጽ 70% በውሃ የተሸፈነ ነው። የውሃ በውቅያኖስ፣ በባህር፣ በሐይቅ፣ በወንዝ እና በመሬት ውስጥ ይገኛል። የውሃ ጠቀሜታ ወይም ውሃ ለምን ያስፈልገናል? ውሃ ለሕይወታችን በጣም አስፈላጊ ነገር ነው። ለመጠጥነት፣ ምግብ ለማዘጋጀት፣ ለጽዳት፣ እጽዋትን ለማሳደግ፣ ኤሌክትሪክ ለማመንጨት። 97% የሚሆነው ውሃ የሚገኘው በውቅያኖስ እና በባህር ውስጥ ነው። ይህ ውሃ ጨዋማ ስለሆነ ለመጠጥነት አይውልም። 2% በበረዶ መልክ 2% የሚሆኑት በበረዶ መልክ በምድር ራሶች ወይም በሰሜን እና በደቡብ ዋልታ ላይ ይገኛሉ። 1% የሚሆነው ይህ ብቻ ነው ንጹህ እና ለመጠጥ የምንጠቀምበት ውሃ በሐይቆች፣ በወንዞች እና በመሬት ውስጥ በከርሰ ምድር ውስጥ ይገኛል። የምናየው በምስራቅ አፍሪካ የውሃ ሀብት አጠቃቀም ተግዳሮት። በምስራቅ አፍሪካ በሚገኙ የውሃ ሀብት ላይ በርካታ ተግዳሮቶች ይስተዋላሉ። ለምሳሌ የፋብሪካና የኢንዱስትሪ ፍሳሽ መበከል፣ ድርቅና የአየር ንብረት መለዋወጥ፣ በጋራ የሚጠቀሙት ሀገራት መካከል የውሃ ክፍፍል መኖር፣ ፕላስቲክና ኬሚካል ቆሻሻ መብዛት። ይህ የምዕራፍ 3 ፓርት 1 መጨረሻ ነው። ፓርት 2ን በቀጣይ ቪዲዮ እናያለን።